ጤናና ሰላም ከእናንተ ጋር ይሁን። የአሽታይም ዜናዎቹ ቤተሰቦች በዛሬው ቪዲዮ ፓስፖርታችሁ የጠፋባችሁ የተሰረቀባችሁ ሰዎች እንዴት አድርጋችሁ ነው ድጋሚ ፓስፖርታችሁን የምታገኙት ወይም ድጋሚ ፓስፖርታችሁን ለማግኘት የምታመለክቱት በምን አይነት መንገድ ነው፣ ለማመልከት ምን መረጃዎች ያስፈልጓቸዋል የሚሉትን እያንዳንዱን ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ። ከእናንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጥታ ወደ ጉዳያችን። በመጀመሪያ በሞባይላችሁ የምትጠቀሙ ሰዎች የሞባይላችሁን ሴቲንግ ማስተካከል ስላለባችሁ እሱን ታስተካክላላችሁ። እሱን አብረን እናስተካክል። በመጀመሪያ ጉግል ክሮም ላይ ትገባላችሁ። ጉግል ክሮም ከገባችሁ በኋላ ከላይ በኩል 3 ነጥብ አለች እዚህ ጋር እንደምትመለከቷት እቺ 3 ነጥብ ማለት ነው። እሷን አንድ ጊዜ ትነካላችሁ። እሷን አንድ ጊዜ ስትነኳት ይመጣላችኋል። ወደ ታች ወረድ ስትሉ እዚህ ጋር እንደምትመለከቱት ዴስክቶፕ ሳይት የሚል አለ ማለት ነው። ከሱ ፊት ለፊት 4 ማዕዘን አለች። ከእሷ 4 ማዕዘን ውስጥ አንድ ጊዜ ክሊክ ታደርጋላችሁ ወይም የራይት ምልክት ታደርጋላችሁ ማለት ነው። እሱን ካደረጋችሁ በኋላ እኔ እንደማደርገው እያደረጋችሁ አፖይንትመንታችሁን ማስያዝ ትችላላችሁ ማለት ነው። እሷን አንድ ጊዜ ነካታለሁ። እንደምትመለከቱት ዴስክቶፕ ሳይት አድርጎልኛል ማለት ነው። አሁን እናንተ እኔ እንደማደርገው እያደረጋችሁ ማስተካከል ቀጠሯችሁን በስትክክል ማስያዝ ትችላላችሁ ማለት ነው። ፓስፖርታችሁ የጠፋባችሁ ሰዎች፣ የተሰረቀባችሁ ሰዎች ፓስፖርታችሁን ድጋሚ ለማግኘት ቀጠሮ ለማስያዝ የሚያስፈልጓችሁ ዶክመንቶች አሉ። ከነሱ መካከል አንደኛው ፎቶ ነው። ፓስፖርት ሳይዝ ፎቶ ያስፈልጋችኋል ማለት ነው። ፎቶ መነሳት ይጠበቅባችኋል። ከዛ በተጨማሪ ደግሞ ፓስፖርታችሁ እንደጠፋባችሁ ወይም እንደተሰረቀባችሁ የሚገልጽ ከፖሊስ የተጻፈ ደብዳቤ ያስፈልጋል ማለት ነው። እሱን ደብዳቤ ከፖሊስ ሄዳችሁ አጽፋችሁ እሱን መያዝ ይጠበቅባችኋል ማለት ነው። በተጨማሪ ደግሞ ገቨርንመንት አይዲ ያስፈልጋችኋል። የታደሰ የቀበሌ መታወቂያ ያስፈልጋችኋል ማለት ነው። ስለዚህ 3 ነገሮች ናቸው የሚያስፈልጓችሁ። አንደኛ ፓስፖርት ሳይዝ ፎቶ ያስፈልጋችኋል። ሁለተኛ ከፖሊስ የተጻፈ ፓስፖርታችሁ እንደጠፋ የሚገልጽ ደብዳቤ ያስፈልጋል ማለት ነው። ሶስተኛ ደግሞ የታደሰ መታወቂያ ያስፈልጋችኋል ማለት ነው። ስለዚህ እነዚህን አሟልታችሁ ከያዛችሁ አሁን ቀጠሮ ማስያዝ እንችላለን ማለት ነው። አብረን በቀጥታ ወደሱ እንሄዳለን። መጀመሪያ ላይ ጉግል ክሮም ላይ ትገባላችሁ። እኔ ማይክሮሶፍት ኤጅ ነው የምጠቀመው፣ እሱ ጋር ገባለሁ ማለት ነው። እንደገባችሁ ሰርች ባሩ ላይ እዚህ ጋር እንደምትመለከቱት ኢትዮጵያን ፓስፖርት ብላችሁ ትጽፋላችሁ። እኔ ከዚህ በፊት ጽፌ ስለነበር እዚህ ጋር መጥቶልኛ ኢትዮጵያን ፓስፖርት የሚለው አንድ ጊዜ ነካዋለሁ። እሱን እንደነካችሁት እዚህ ጋር እንደምትመለከቱት መጀመሪያ ላይ የመጣላችሁ www.ethiopianpassportservices.gov.et የሚለው ማለት ነው። ይህ ነው። ከዚህ ውስጥ ገብተን ነው የጠፋብንን ፓስፖርት ድጋሜ ለማግኘት የምናመለክተው ማለት ነው። ስለዚህ እሱን አንድ ጊዜ ትነካላችሁ ማለት ነው። እሱን እንደነካችሁ ይመጣላችኋል ማለት ነው። ከዚህ ጋር እንደምትመለከቱት ስታርት ኒው አፕሊኬሽን የሚል አለ። እሱን አንድ ጊዜ ትነካላችሁ። እሱን እንደነካችሁት ከዚህ ጋር ህግና ደንቦችን ነው የሚያመጣላችሁ። ስለዚህ በእነዚህ ህግና ደንቦች ተስማምቻለሁ ብላችሁ እዚህ ጋር ቦክስ አለች I agree to the terms and conditions ከሚለው ፊት ለፊት ቦክስ አለች ማለት ነው። በዚች ቦክስ ውስጥ አንድ ጊዜ የራይት ምልክት ታደርጋላችሁ ማለት ነው። እሱን ካደረጋችሁ በኋላ ወደ ታች ወረድ ስታደርጉት እዚህ ጋር እንደምትመለከቱት የቀስት ምልክት አለች። እሷን አንድ ጊዜ እንነካታለን። እንደምትመለከቱት ከዚህ ጋር ለምን አይነት ፓስፖርት ነው አፖይንትመንት ማስያዝ የፈለጋችሁት ብሎ አማራጮቹን ያመጣልናል ማለት ነው። አዲስ ፓስፖርት ለማውጣት ነው፣ ኤክስፓየርድ ያደረገ ፓስፖርታችሁን ለማሳደስ ነው፣ እንዲሁም የጠፋባችሁ የተበላሸባችሁን ፓስፖርት እንደገና ድጋሚ ለማግኘት ነው የሚሉ አማራጮች አሉ ማለት ነው። አዲስ ፓስፖርት ለማውጣትና ፓስፖርታችሁን ለማሳደስ የምትፈልጉ ሰዎች እዚህ በፊት የሰራኋቸው ቪዲዮዎች አሉ፣ ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። እነሱ ጋር እየገባችሁ ማሳደስም አዲስ ፓስፖርት ለማውጣትም ቀጠሮ ማስያዝ ትችላላችሁ ማለት ነው። በዛሬው ቪዲዮ የማሳያችሁ ፓስፖርት የጠፋባችሁ ሰዎች እንዴት ነው ድጋሚ ያን ፓስፖርት ማግኘት የምትችሉት የሚለውን ስለሆነ እዚህ ጋር ሎስት ስቶለን ፓስፖርት አፖይንትመንት የሚል አለ ማለት ነው። እሱን አንድ ጊዜ እንነካለን። እሱን አንድ ጊዜ እንደነካችሁት እዚህ ጋር ያመጣልናል። እዚህ ጋር ሳይት ሴሌክሽን ነው፣ የምትኖርበትን አካባቢ የምትመርጡበት ነው ማለት ነው። እዚህ ጋር
ለእናንተ የሚቀርባችሁን አካባቢ ትመርጣላችሁ ማለት ነው። ይህች እህቴ የምትኖረው አዲስ አበባ ስለሆነ አዲስ አበባ የሚለውን እመርጣለሁ። እዚህ ጋር ሲቲ ራሱ አዲስ አበባ ነው። ከዚህ ጋር ኦፊስ ይለናል ማለት ነው። ሴሌክት ኦፊስ። እዚህ ጋር እንደምትመለከቱት ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ይለናል። እሱን አንድ ጊዜ እንነካለን። ከዚህ ጋር አም ኖት ኤ ሮቦት የሚል ነገር አለ። ቦክሷ ውስጥ አንድ ጊዜ የራይት ምልክት ታደርጋላችሁ ማለት ነው። አንድ ጊዜ ስትነኳት ራይት ያደርጋል ማለት ነው። ከዚህ ጋር እንደምትመለከቱት ኔክስት የሚል ነገር አለ። እሱን አንድ ጊዜ እንነካለን። ከዚህ ጋር እንደምትመለከቱት ፓስፖርቱ ወደ እናንተ የሚደርሰው ለእናንተ የሚሰጣችሁ ተዘጋጅቶ ኦገስት 5 2024 ነው ማለት ነው። ከዛ ወደ ታች ወረድ ስንል ኔክስት የሚል ነገር አለ። ኔክስት የሚለውን አንድ ጊዜ እንነካለን ማለት ነው። እሱን እንደነካችሁት ከዚህ ጋር ያመጣናል ማለት ነው። ይህ በጣም ወሳኝ ቦታ ነው። ስማችሁን እስከ አያታችሁ በጣም አስተካክላችሁ ከዛኛው ከጠፋው ፓስፖርት ጋር ተመሳሳይ የሆነ ስፔሊንግ የምትሞሉበት ነው ማለት ነው። ስለዚህ እዚህ ጋር በደንብ በጥንቃቄ ልትሞሉ ይገባል ማለት ነው። እዚህ ጋር በእንግሊዘኛ ነው የመጀመሪያው ፈርስት ኔም ይለናል። ዛሬ እኔ የምሟላላት ስም አልማዝ ነው። አልማዝ ብዬ ጽፋለሁ። የአባት ስም ዳንኤል ነው። የአያቷ ስም አበበ ነው። አበበ። እዚህ ጋር ዴት ኦፍ በርዝ ይለናል። የተወለዳችሁበትን ወር ቀንና አመት በትክክል ማስገባት ይጠበቅባችኋል። የተወለደችው 1998 ነው። 1998 ከዚህ ጋር ወሩን ታስገባላችሁ። ኦገስት 11 ነው። ኦገስት 11 ኦኬ ትሉታላችሁ ማለት ነው። በቀጥታ አስገብቶልና ማለት ነው። ከዚህ ጋር ደግሞ በአማርኛ ስማችሁን እስከ አያታችሁ ትጽፋላችሁ ማለት ነው። አልማዝ ዳንኤል አበበ። ናሽናሊቲዋ ኢትዮጵያዊ ነች። ስለዚህ ኢትዮጵያ የሚለው እንዳለ ተውና ወደ ታች ወረድ ስትሉ እዚህ ጋር በርዝ ፕሌስ ይለናል ማለት ነው። የተወለዳችሁበት አካባቢ። ከዚህ ጋር ክቡራትና ክቡራን የሃሽታይምስ ናው ቲዩብ ቤተሰቦች ማስተዋል ያለባቸው ነገሮች እንደምትመለከቱት ቀይ ስታር ምልክቶች አሉ። እነሱ ያሉበትን እያንዳንዱን ግዴታ መሙላት አለባችሁ ማለት ነው። ቀይ ስታር ምልክት ከሌለባቸው ግን አለመሙላት ትችላላችሁ። ኦፕሽናል ናቸው ማለት ነው። እዚህ ጋር እንደምትመለከቱት ስልክ ቁጥር አስገቡ ይለናል። ስልክ ቁጥራችሁን ታስገባላችሁ። ከዚህ ጋር የተወለዳችሁበትን ቦታ አስገቡ ይለናል። አዲስ አበባ ነው የተወለደችው። ጾታዋ ሴት ነች። ሲንግል ነች። እሱን ከጨረሳችሁ በኋላ ኔክስት የሚል ነገር አለ። እሱን ትነካላችሁ። እሱን እንደነካችሁት እዚህ ጋር ሪጅን ምረጡ ይለናል። አዲስ አበባ ነች። አዲስ አበባ። ከተማም አዲስ አበባ። እሱን ከመረጣችሁ በኋላ እነዚህኞቹን ስቴት፣ ዞን ምናምን ወረዳ የሚሉትን አለማስገባት ትችላላችሁ። ኦፕሽናል ስለሆኑ እናልፋቸዋለን። ኔክስት የሚለውን አንድ ጊዜ እንነካለን። ከዚህ ጋር ፋሚሊ ዲቴይልስ ኔክስት እንለዋለን። ከዚህ ጋር እንደምትመለከቱት ኦልድ ፓስፖርት ነምበር አስገቡ ይለናል ማለት ነው። የጠፋባችሁን የፓስፖርት ነምበር እዚህ ጋር ታስገባላችሁ። የዚህች እህቴ የጠፋባት የፓስፖርት ነምበር ኢፒ 68 88 321 ነው። እዚህ ጋር ኦልድ ፓስፖርት ኢሹ ዴቱ መቼ ነበር ይለናል ማለት ነው። ስለዚህ የጠፋባችሁ ፓስፖርት ኢሹ ዴቱ መቼ እንደሆነ እዚህ ጋር ታስገባላችሁ ማለት ነው። የዚህች እህቴ 2020 ነው የተሰጠችው። 2020 ኖቬምበር 04 ነው። ስለዚህ ኖቬምበር 4 እንመርጣለሁ። እሱን መርጣችሁ ከጨረሳችሁ በኋላ አመት ትክክል አይደለም 2019 ነው ያልኩት 2020 አደርገዋለሁ። እሱን መርጣችሁ ትክክል መሆናችሁን ካረጋገጣችሁ በኋላ ኦኬ ትሉታላችሁ ማለት ነው። እሱን ከጨረሳችሁ በኋላ ኦልድ ፓስፖርት ኤክስፓይሬሽን ዴት ይለናል ማለት ነው። የጠፋባችሁ ፓስፖርት የሚያበቃው መቼ ነበር ይለናል። እሱንም ታስገባላችሁ። እዚህ ጋር አንድ ጊዜ ትነካላችሁ። አመቱን እዚህ ጋር ታስገባላችሁ ማለት ነው። 2025 ነው የዚች እህቴ። እዚህ ጋር ኖቬምበር
3 ነው። እዚህ ጋር ኖቬምበር 3 እንመርጣለን ማለት ነው። ኦኬ ይላለው። እንደዚህ አድርጋችሁ ከጨረሳችሁ በኋላ ወደ ታች ወረድ ስትሉ እዚህ ጋር አምኖት ሮቦት የምትል ነገር አለች። እሷን አንድ ጊዜ እንነካለን። እሷን ነክታችሁ የራይት ምልክት እንዳመጣላችሁ ሰብሚት የሚል ነገር አለ። እሱን አንድ ጊዜ እንነካለን ማለት ነው። ክቡራትና ክቡራን የሃሽታይምዝ ነው ቲዩብ ቤተሰቦች ከዚህ ጋር እንደምትመለከቱት ለፓስፖርት የሚሆነን ፎቶ የምናስገባበት እንዲሁም ከፖሊስ ሂደን ያጻፍነውን ማለትም እንደጠፋብን የሚገልጸውን ደብዳቤ እሱን የምናስገባበት ከዛ በተጨማሪ ደግሞ የገቨርንመንት አይዲያችንን መታወቂያችንን የምናስገባበት ቦታ ላይ ደርሰናል ማለት ነው። ከዚህ ጋር ፋይላችን እናስገባለን ማለት ነው። ስለዚህ አልማዝ ፓስፖርት ፎቶን አስገብቶልኛል። ሌላ ደግሞ ፖሊስ ቪሌጅ ሌተር ነው። ስለዚህ እሱንም አስገባለሁ ማለት ነው። እሱንም በሚገባ አስገብቶልኛል ማለት ነው። ከዚህ ጋር ገቨርንመንት መታወቂያ አስገቡ ይለናል። እሱንም እናስገባለን ማለት ነው። እንደምትመለከቱት ክቡራትና ክቡራን የሃሽታይምዝ ነው ቲዩብ ቤተሰቦች ሁሉንም በሚገባ አስገብቻለሁ ማለት ነው። እሱን ከጨረሳችሁ በኋላ አፕሎድ የሚል ነገር አለ። አፕሎድ የሚለውን አንድ ጊዜ እንነካለን ማለት ነው። በሚገባ ፓስፖርታችን ድጋሜ እንዲወጣልን ድጋሜ እንዲሰራልን አፕላይ አድርገን ጨርሰናል ማለት ነው። ከዚህ ጋር ፐርሰናል ኢንፎርሜሽናችን እንደምትመለከቱት የመጀመሪያ ስሟ አልማዝ ነው። የአባቷ ስም ዳንኤል፣ አያት ስም አበበ፣ በአማርኛም አልማዝ ዳንኤል አበበ የተወለደችበትን አስገብቶልኛል። እያንዳንዱ የሞላዋቸውን ነገሮች እዚህ ጋር ያመጣልኛል ማለት ነው። ትክክል ካልሆናችሁ እንደገና ወደ ኋላ ፕሪቪየስ የሚለውን ተጭናችሁ ወደ ኋላ ሂዳችሁ ማስተካከል ትችላላችሁ። ትክክል ከሆናችሁ ግን እዚህ ጋር ኮንፈርም አፕሊካንት ዲቴልስ የሚል ነገር አለ። እሱን አንድ ጊዜ ትነካላችሁ። እሱን አንድ ጊዜ ስትነኩት የራይት ምልክት ካመጣላችሁ በኋላ ኔክስት የሚል አለ። እሱን ኔክስት የሚለውን አንድ ጊዜ ትነካላችሁ ማለት ነው። ከዚህ ጋር ክፍያችን መፈጸም የምንችልባቸውን ሜቶዶች ያመጣልናል ማለት ነው። የኢትዮጵያ ንግድ ባንክ ብራንች በመሄድ መክፈል ትችላላችሁ። እንደውም በኢትዮጵያ ንግድ ባንክ የሞባይል አፕ መክፈል ትችላላችሁ። ከዛ ውጭ በቴሌ ብርም ክፍያችሁን መፈጸም ትችላላችሁ ማለት ነው። አጠቃላይ የምትከፍሉት ክፍያ 3000 ብር ነው ማለት ነው። ስለጠፋባችሁ 1000 ብር ቅጣት አለው። መደበኛ 2000፣ በአጠቃላይ 3000 ብር ነው የምትከፍሉት ማለት ነው። እሱን አንድ ጊዜ የምትከፍሉበትን አማራጭ ከመረጣችሁ በኋላ ኔክስት ትላላችሁ ማለት ነው። ከዚህ ጋር እኔ የምከፍልላት በኢትዮጵያ ንግድ ባንክ ሞባይል ባንኪንግ ስለሆነ እሱን አንድ ጊዜ እነካለሁ ማለት ነው። እሱን ከነካችሁ በኋላ ወደ ታች I agree to terms and conditions የምትላለች ከሷ ጋር አንድ ጊዜ ክሊክ አደርጋለሁ። እሱን ከነካው በኋላ ኔክስት የሚል ነገር አለ። ኔክስት የሚለውን አንድ ጊዜ እነካለሁ ማለት ነው። ክቡራትና ክቡራን የሃሽታይምዝ ነው ቲዩብ ቤተሰቦች በሚገባ ፓስፖርታችን ድጋሜ ተሰርቶ እንዲሰጠን ቀጠሮ አሲዘን ጨርሰናል ማለት ነው። ክፍያችሁን የምትከፍሉበት ኮድ ደግሞ ከዚህ ጋር እንደምትመለከቱት ኦርደር ኮድ የሚል አለ። በዚህ ኦርደር ኮድ መሰረት ክፍያችሁን መፈጸም ትችላላችሁ ማለት ነው። ከዚህ ጋር አንድ ነገር ላሳያችሁ። ይሄን ፔጅ ያው ፕሪንት አድርጋችሁ ያዙት ብያለሁ፣ ወይም ስክሪንሾት አድርጉት። ከዚህ ጋር እንመለስና ሆም ውስጥ እንግባ። ሆም ውስጥ እንደገባችሁት ፓስፖርት ስታተስ የሚል አለ። ፓስፖርት ስታተስ የሚለውን አንድ ጊዜ እንንከው። አፕሊኬሽን ነምበር የሚል ነገር አለ። እዚህ ጋር አፕሊኬሽን ነምበር የአልማዝ አፕሊኬሽን ነምበሯ AL 51 14 39 24 333 218 ነው። እሱን ከጻፋችሁ በኋላ ሰርች የሚለውን አንድ ጊዜ ትነኩታላችሁ። እንደምትመለከቱት አልማዝ ዳንኤል ይላል። ሪኩዌስት ታይፕ ሎስት ነው። ዴሊቨሪ ዴት ኦገስት 5 2024 ነው። ሪኩዌስት ሞድ ኖርማል ነው። ሪኩዌስት ስታተስ ፔመንት ፔንዲንግ ነው። ስለዚህ ክፍያችሁን ከፍላችሁ ስጨርሱ ፔመንታችሁን እዚህ ጋር ፔመንት ፔድ የሚል ነገር ያመጣላችኋል ማለት ነው። እሱን እዚህ ጋር ማረጋገጥ ትችላላችሁ ማለት ነው። አፕሊኬሽን ነምበራችሁን በማስገባት ሆም ውስጥ ትገባላችሁ። ከሆም ውስጥ ፓስፖርት ስታተስ የሚል ትገባላችሁ። ፓስፖርት ስታተስ ላይ አፕሊኬሽን ነምበር ታስገቡና እንደዚህ አድርጋችሁ እዚህ ጋር ማረጋገጥ ትችላላችሁ ማለት ነው። የቀጠሮም ቀን በምትሄዱበት ወቅት ይችን እዚህ ጋር የአይን ምልክት አለች። እሷን አንድ ጊዜ ትነካላችሁ። እሷን አንድ ጊዜ ከነካችሁ በኋላ ይሄን ፔጅ የቀጠሮ ቀን ይዛችሁ መሄድ ይጠበቅባችኋል ማለት ነው። ፕሪንት አድርጋችሁ ይዛችሁ ትሄዳላችሁ ማለት ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። ይህ ቪዲዮ ለተለያዩ ሰዎች ሊጠቅማቸው ስለሚችል ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ታይምዝ ነው ቱ ዱ ኤቭሪቲንግ ጊዜው አሁን ነው።